ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እንኳን ወደዚህ አስተማሪና ቁም ነገር ወደሆነ ቻናል በሰላም መጣችሁ። ዛሬ የምንመለከተው እንዴት አድርገን ነው ቪዲዮ በኤአይ የምንሰራው የሚለውን እንመለከታለን። እንደምታውቁት ኤአይ በጣም ጠቃሚ የሆነ ፕላትፎርም ነው። ኤአይን በመጠቀም ደግሞ የተለያዩ ነገሮችን መስራት እንችላለን። ዛሬ የምንመለከተው እንዴት አድርገን ነው ቪዲዮ በኤአይ የምንሰራው ጀነሬት የምናደርገው የሚለውን እንመለከታለን። በመጀመሪያ ግን ይህን ቪዲዮ ተመልክተን እንመለስ። ስክሪኑ ላይ የተመለከታችሁት ቪዲዮ ሙሉ በሙሉ በካሜራ የተቀረጸ ሳይሆን በኤአይ ጀነሬት የተደረገ ቪዲዮ ነው። እንደዚህ አይነት ቪዲዮዎች ለዩቲዩብ ቻናሎቻችሁ በጣም ይጠቅማል እና እንደዚህ አይነት ቪዲዮ ለዩቲዩብ ቻናሎቻችሁ የምትፈልጉ ከሆነ እንዴት አድርጋችሁ እንደዚህ አይነት ቪዲዮ ጀነሬት እንደምታደርጉ ስቴፖቹን እንመለከታለን። ከኛ የሚጠበቀው ስክሪፕት እናዘጋጅነትና ለኤአዩ እናስገባለታለን። ኤአዩም ደግሞ 1-2 ደቂቃ ጠብቀን እኛ ቪዲዮውን ጀነሬት ያደርግልናል። ስለዚህ ቀላል የሆነ ስቴፕ ነው። የምንሰራውም ካንቫ በተባለ ሶፍትዌር ነው። ስቴፖቹን እንድትከታተሉ በአክብሮት ጠይቃለሁ። ውድ ተመልካቾቼ በመጀመሪያ ምንድነው የምናደርገው? ጉግል ክሮም ላይ እንገባለን። ቀጥታ ጉግል ክሮም ላይ ከገባን በኋላ ካንቫ ብለን ሰርች ታቡ ላይ ካንቫ ብለን እንጽፋለን። ካንቫ ብለን ስንጽፍ ራሱ አውቶማቲካሊ የሚያመጣልን ይሆናል። ከዛ ካንቫ በመጀመሪያ የመጣላችሁን ክሊክ ታረጉታላችሁ። ክሊክ ካረጋችሁት በኋላ ይሄ ወደ ካንቫ ኢንተርፌስ ነው ማለት ነው። ግን በመጀመሪያ ኢሜል ሳይን ኢን ማድረግ አለባችሁ። እኔ ቀድሜ ሳይን ኢን ስላረኩኝ ነው። እናንተ በኢሜላችሁ ሳይን ኢን ማድረግ አለባችሁ። ከዛ ምንድነው እታች ካንቫ ኤአይ የሚል ምርጫ ይመጣልናል። እሱን ስንነካ ይሄ በጣም ወሳኝ የሆነ ቦታ ነው። ቪዲዮአችንን የምንሰራበት ወሳኙ ቦታ ነው። ስለ ቪዲዮአችን ምን መምሰል እንዳለበት ዲስክራይብ የምናደርግበት ቦታ ነው። እዚህ ጋር በደንብ ሁላችንም መንጠንቀቅ አለብን። ለምን ቪዲዮ ምን መምሰል አለበት፣ ምን መሆን አለበት የሚለውን በደንብ ለኤአዩ ዲስክራይብ የምናደርግበት ቦታ ስለሆነ እዚህ ጋር በደንብ መግለጽ አለብን። እኔም የፈለግኩት ኢንትሮ እንዲሰራልኝ ስለሆነ እዚህ ጋር ጀነሬት ሚ ኢንትሮ ፎር ማይ ዩቲዩብ ቻናል ኤንድ ሜክ ኢት ፐርፌክት አሪፍ አድርጎ እንዲሰራልኝ ምን ብዬ እነግረዋለሁ? ሜክ ኢት ፐርፌክት ብዬ እጽፍለታለሁ ማለት ነው። ከዛ በኋላ የምንፈልገውን ፎቶ እናስገባለታለን፣ አፕሎድ እናደርግለታለን። እዚህ ጋር ገብተን የፈለጋችሁትን ፎቶ ሰሌክት ታደርጉለታላችሁ ማለት ነው። እኔ ለጊዜው የፈለግኩት ፎቶ ይሄኛው ፎቶ ስለሆነ ይሄኛውን ፎቶ ሰሌክት አደርግና ኦፕን ስለው ቀጥታ ራሱ ያስገባልናል ማለት ነው። ኦፕን ስንለው ቀጥታ ራሱ ያስገባልናል እዛ ላይ። ከዛ በኋላ እዚች ጋር የምትመለከቷት የቀስት ምልክትን እሷን ስንነካ ፕሮሲድ ያደርግልናል ማለት ነው። አሁን ትንሽ እንጠብቀዋለን። እዚህ ጋር ምንድነው የሚለው? ኤአዩ ግዴታ ድምጽ መግባት ካለበት ሰብስክሪፕሽን ይጠይቃል። እኔ ደግሞ ድምጽ እንዲገባ አልፈልግም። ለምን? ሰብስክሪፕሽን ማድረግ ስለማልፈልግ ማለት ነው። ስለዚህ ኖ እልና ምልክት እሰጠዋለሁ። ኖ ብዬ ጽፍለታለሁ። እሱ ደግሞ ቀጥታው ቪዲዮን ጀነሬት ያደርግልኛል ማለት ነው። ያው እንደምታውቁት አብዛኞቹ ኤአይ ክፍያ ወይም ሰብስክሪፕሽን ይጠይቃሉ። ያ ማድረግ ደግሞ በጣም ከባድ ነው። ስለዚህ ያለ ሰብስክሪፕሽን እንዲሆን ከፈለጋችሁ ሳውንዱን አላስገባም ይላችኋል። የስ ትሉታላችሁ። ምንም ችግር የለውም። ያለ ድምጽ ቪዲዮን ጀነሬት ያደርግላችኋል ማለት ነው። እዚህ ጋር ትንሽ እንታገሰዋለን ቪዲዮን እስከሚያመጣልን ድረስ። እንደምትመለከቱት ቪዲዮውን ጀነሬት አድርጎ ጨርሷል። ቪዲዮውን እስኪ ምን ይመስላል የሚለውን እንመልከተው። አያችሁ፣ እንደምትመለከቱት በጣም ቆንጆና አሪፍ በሆነ መልኩ ቪዲዮዬን ጀነሬት አድርጎልኛል። ኢንትሮዬን በደንብ ቆንጆ በሆነ መልኩ ጀነሬት አድርጎልኛል። እናንተም ደግሞ በፈለጋችሁት መንገድ ጀነሬት ስለሚያደርግላችሁ ያ ዲስክራይብ የሚለው ቦታ ላይ
ቆንጆ አድርጋችሁ መግለጽ ይጠበቅባችኋል ማለት ነው። ከዛ ዳውንሎድ ምልክቷን ከላይ ክሊክ ስታደርጉት ዳውንሎድ ያደርግላችኋል ማለት ነው። ውድ ተመልካቾቼ ስቴፖቹ ይሄን ይመስላሉ። ቪዲዮ ከጠቀማችሁ ላይክ እና ሼር፣ ሰብስክራይብ እንድታደርጉት በአክብሮት ጠይቃለሁኝ። በቀጣይ ቆንጆ በሆነ ቪዲዮ እስከምንመለስ ድረስ እናመሰግናለን። ቻው